ዛሬ አመት በሰላም ካደረሰኝ ለሰፈሩ ሙሉ በሬ አርዳለሁ ብለህ ነበር። አዎ ሰምቻለሁ። እኔ በሬ ተሳስተን እኔ ሰክሬ ምናምን እንዳይሆን ማሽ ተጣላ አንተ ጀመርክ እንዴ? አንተ ምን ሆነህ ነው? በሱ ጠጥተህ ማታቅ ልጅ እንዴ? የተራቡትን አበላለሁ። እንዴት ናችሁ? ሰላም ነኝ። ለምንድን ነው ያስጠራችሁኝ? ሚኪ ምናምን ብላችሁ የዛሬ አመት ቃል የገባው እንግዲህ በሰላም ስላደረሰን እንድታደርግልን። ምንድን ነው ቃል የገባው ደግሞ? የዛሬ አመት በሰላም ካደረሰኝ ለሰፈሩ ሙሉ በሬ አርዳለሁ ብለህ ነበር። አዎ ሰምቻለሁ። እኔ በሬ ተሳስተን እኔ ሰክሬ ምናምን እንዳይሆን ማሽ ተጣላ አንተ ጀመርክ እንዴ? አንተ ምን ሆነህ ነው? በሱ ጠጥተህ ማታቅ ልጅ እንዴ? የተራቡትን አበላለሁ። ማኔ የተራቡት ማረን ያደረለው እንደ አባት አንዱ አመጣጣችን አሁን ምን በሬ አንድ በሬ ዋጋ ወይ በሬውንም ካንተ ጋር እንድንገዛ ወይ ብሩን እንድሰጠን ነው። አዎ አንድ በሬ ስንት ነው? 150 ሺህ ብር። አበብዬ ከ50 ብር ውጪ የለኝም። የዛሬ አመት ዛሬ ደርሰናል አይደል? መድረሳችን አይቀርም። የዛሬ አመት ያድርሰን። ሰማችሁኝ? ሁለት ሙክት በሬ በቢላ አይደለም የምናርደው። እዚህ ጋር ባንዲ ቢሄድ እዚህ ጋር ባንዲ ቢሄድ መገንጠል። ያዘው በእናትህ ያዝልኝ፣ እርግጥ አድርጋ ያዝልኝ። ችግርም እንደሆነ ታውቃለህ አንተ። አትለጥፍም። ለጥፈው ወደ ግራ ይጥበብ። መጥበቡን ነው የምታየው አይደል? ለጥፈው አዞርና ልጥፍ። ሜሎዲውን ለጥፈው። ያኔ ልጅ ያለ ቀጥ አድርገህ ዘፈን። ምን ሆነ ነው ወንድሜ? እኔን እየሰማኸኝ እንኳን አይደለም። እኔ ነኝ አይደል እዚህ ጋር ዳኛ። ቀጥ አድርገህ ዘፈን አንተ። 40 ሴንቲሜትር መሆኑን ማጣራና ቀጥ አድርገህ ዘፈን። ምንድነው ችግር? ኧረ ምንድነው 40 ሴንቲሜትር ዘፈን ላይ ምንድነው? ይቅርታ ስለምን እያወራሽ ነው አንቺ? ድምፁን አይቷል። ቀጥል እሺ። ያኔ ልጅ ያለ አንተ ወደ ቀኝ መስበር አታውቅም እንዴ? ታች ጉዴ በል ስበራ ወዴት ነው የምትሄደው? ና እንጂ በኋላ እሷ ናት ያዘፈነችኝ ልትል ነው እንዴ? እኔ ፈጣን ሯጭ ነኝ እያልኩ ነው። አባሮ በሽታውን ላይ ይዘኝ እፍ ነው። አሁን ትናንትና ኃይሌ ገብረስላሴ ደወለልኝ ቪዲዮ ኮል ሳነሳው አደራ ሪከርዴን አደራ። እኔ ግን አይደለም ያንተን ሪከርድ ምርቃና ሮጬ ነው የምሰብረው ነው ያልኩት። ይገርማል። እናሸንፋለሁ እያልከን ነው? ምን አይነት ጥያቄ ነው? ይኸውልህ እኔ ሩጫውን ሲተኮስ ጀምሬ እነሱ ሲቀባበል ቢጀምሩ ወደ ኋላ ዱብ ዱብ ነው መቀደማቸው። እየሮጥኩ ውሃ ሲጠማኝ እየሄድኩኝ ከባንቧ ውሃ እየቀደውኝ እየጠጣሁ ብመለስ እንኳን አያሸንፉኝም እያልኩ ነው። በራስ ተማምናል ማለት እየነገርኩ እኔ በእጄ ብሮጥ አይቀድሙኝም። ይኸውልህ ጋቢ ይቻል ጋቢ ለብሼ እየቋጨው ተሮጥ ነበር። እንደው ብዙ ጊዜ ካየኝ እኔ ሩጫ መሀል ላይ ችግሬ ብርድ ይለኛል። ለሱ ደግሞ እንደ መፍትሄ መወስደው መደረብ ነው። 3-4 ልደርባቸው እችላለሁ። ስሜም ደርቤ ነው። እንደውም የሆነ ጊዜ ካየኝ በጣም በብዙ ርቀት ቀድሜ ያሸነፊያቸው እኔ ሻወሬን ወስጄ መጥቼ ሜዳሊያን ወርቄን ተሸልሜ ቆሜ ዜግነት ክብር እያሉ ባንዲራ እየተሰቀለ እነሱ ግን ገና 3 ዙር ቀርቷቸው እየሮጡ ነበረ። አስታውሳለሁ። በጣምም ደግሞ ፈጣን ሯጭ ነኝ እኔ። ውድድሩ ካለቀ በኋላ ራሱ የእግሬን ፍጥነት ለማረጋጋት 2 ዙር ከምናምን ሮጬ ነው። ድካም ደግሞ እኔ ላይ አይታይም፣ መጨረሻ አይደክመኝም። እኔ ሮጦ ይጠጣል ሮጦ ነው የሚሉኝ። እዚህ ራሱ መጨረሻ ላይ ነው ውሃ ራሱ መጠጣው እኮ አይደል እንዴ? እሺ የመጨረሻ በጠጣው ሩጫው ሊጀመር ነው። በቃ አሁን ሊድና እኔ ማለት ነው ከ2 ደቂቃ በኋላ ጥጃቸው ጠፍቼ ሻይ ቡና እያልኩኝ ማኪያቶ ስለምጠጣ እስኪደርሱብኝ ወይ ዛናና ጠይቀኝ አንተ። እሺ ለአሁኑ ግን ቻው። እናንተ ትኩስ ወሬ አለኝ። አቤት ቀሌት አጭሩ ልጅ አለው። እኛ ሰፈር አወቃችሁት? አጭሩ ልጅ አለው። ታች ሰፈር ሄዶ ያቺን ቆንጅዬዋ ልጅ ሊጀነጅን ሲል በር ላይ አባትየው ወጣት። ከዛስ ልጄ ልጀነጅን አለና ሽጉጡን አውጥቶ ግንባሬ ደቀን አላረገላችሁ መሰላችሁ? እኔ ለሱ አጣውን እኔ ነኝ ብላ አልነገርከኝም እንዴ? የኔ ታሪክ አይደል እንዴ? አውይ አንተ ነህ ምን ወሬኛ ነሽ አንቺ? እኔ ግንባሩ ላይ እኮ ነው የደቀነው። እኔ እንደዛ አይደለም የሰማሁት። አንተ ታሪክ ነገር እንደጋሜ ራስ ቸኮ እኔ እንደዚህ አልነበረም። ይኸውልሽ ገና አልደቀነብኝም እኮ በርቅ ፈታን። አንተ ነው በቃ እኔ ለማቅማጭ ማናችሁ ለምን አይገዳለሁ ተቀባ ብድርስ አላለብኗል። ወይኔ እንዴት እንዳሰለ ተንበረከክ ብርክክ ብሎ ይቅርታ። ሁለተኛ እንዴት እንዳለቀሰ አንጀቴን ይበለኝ። አንጀቴን እንዴት እንዳሰለ ተረፍኩት አይደል? አልተረፍክም። ሞታል። ወይኔ ቀብር 7 ሰዓት ሞታል። አዎ ቀብር 7 ሰዓት እኔ ልሂድ በቃ። የኔ ሻርፕም የለኝም ልበደር በቃ። ነፍስ ሞታል። ቻው በቃ። 7 ሰዓት ቀብራለች እና አብረን ነው ቶሎ ደረ ይኸውልህ እኔ አባት እኔ እቁብ ደርሶብኛል። ልጆቼ ተበትነው እኔ ተርቤ በእናቴ ዲያስፖራ እንኳን ላስጎብኘው። እኔ እንኳን እቁብ ምገባው እንኳን ብር የለኝም። ምንም እቁብ የለኝም እኮ ምንም። እሺ ምን እናርግ? እሺ በቃ የቻለ በቃ ይፍለጠው በቃ ብላሽ በቃ። ሄይ ብራዘር ዚስ ኢዝ ዌልካም ምንጣፍ። ኦ ማማ ኢትዮጵያ
This is Tonkola Digmt. What do you mean? Tonkola Digmt. What is your name? My name is Nati. What is your name? My name is Bamley. You look like him. Yes, this is my brother. ባዳ ነው ታውቀዋለህ። ሶራን ያገናኘና ታውቀኛለህ። ለገንዘብ ብለን ባዳ ስንት ነገር ተባብ Calm down. Hey, calm down. What do you want? Give me money. Money. Dollar. You want money? Yes, I. ተዘርብል እንዴት ጭባ ተጨሬ እኮ ነው የመጣሁት እኔ ራሱ አንቺ ግን አይሻ ፋይልሽ ነው በኩብሽ እስከዛሬ ሀብታም ልጅ እየተደሰኩሪ ገበናሽ ነው ማትረባ ማከኔ ቁም ስላለብኝ ነው እንጂ እኔ ከማንም ነጫ ጭባ ጋር ሙሉ ሰው እኛ አይደለም ታውቃለህ አቀበኝ እናቱና ሱጠው ለምን በጣም እዚህ ቀብድ አስገባ ብሎ ቤቱን ብዙ ሰው ወዶታል አሁን ልከና አሁን ሌላ ሰው ሲያከራዩ በቀብድ ላክቶ ስማ ዋጋው ተመችቶኛል ግን ግቢው ትንሽ ጭራለ የ15 ብር ደሞዝተኛ በ5 ብር ቤት አግኝቼ ለተጫማለቃለ እካካ አናገር ልንገር በዚህና በዚህ ያሉትን ባዶ ቤቶች አያቸው ያንተ መሀል ላይ ነው ሁለቱም ጋር ቺካ አከራይልሃለሁ በ5 ብር የቤት ኪራይ 50 ሴንት ነው ማድረግ ቀርቀቡ በቀርቀቡ ተሰልተናው ደላላ እንዴና እሱ ነው ደላላ እንዴ ነው ቆየብን በጣም አንተጣት ነበር ቦታ ማይሲዘው እሱን እንትን ይያልከኝ የኛን ታገኛ አደራ ነው ያገኘውላችሁ ቤት ነው ውጪ ነው የሚኖሩት ሰዎች አሜሪካ ነው የሚኖሩት ባለ ሁለት መኝታ ማን ነው ውጪ ከውስጥም ከውጪም ኪችን ያለው እንግዳ ከመጣባችሁ ከውጪ ብዙ ክፍሎች አሉ አሪፍ ቤት ታዲያ ሲሄዱ ሰዎቹ አማኞች ናቸው ጸልየው ባርኮት ነው ቤት ያለም አሪፍ ነው ታዲያ ከማን ጋር የምትገባው ከሷ ጋር ነው የምንገባው ከሷ ጋር ቤቱን እንዳልኩ ተጸልዩበታል አሪፍ ቤት የጸልዩበት ቤት እንዴት ሰይጣን አስገባል ተረጋጋ ለአንተም ቢሆን እኮ ከሰው ጋር ብትገባ አይሻልም ከጋኔል ጋር ትገባለህ ተተዋወቃላችሁ ይሁን ለኔ ፍቅር የሆነ ጓደኛ ነበረው አፍቅርሻለሁ ምናምን ያለ ኦኬ የሱ ጓደኛ መላኩን ጓደኛ ነበረው የ4 አመት ፍቅረኛሽ ይኸውልህ ለቅፋው ይኸውልህ ስቶ ሰውየው ለ4 አመት ተበድዬ ይቅርታ አይደለም የሚለውን የፀሐይን ዘፈን በየጎዳናው እየዘፈነ ነቅሏል ጭራሽ ቺት አድርገሽበት ነው ጭራሽ ቺት አታረግም እሷ ሆቢዋ ነው ታለንቷ ነው ይኸውልህ ቺት የሚያደርገው ሰው ሲሳሳት ነው አንዴ ሁለቴ እሷ እኮ አትሳሳትም የዕለት ተዕለት ተግባሯ ወስላታ ነች ወስላታና ሰይጣን ቤት ያላስገባም በጣም ይቅርታ 3-4 ሰፈር ይሄድኩ ሁሉም ቦታ ያውቁሻል ጌት ላስቀምጥሽ ምን ይሻላል ኢትዮጵያዊነት ይሄ እኮ ነው ደስ የሚለኝ ነገር አይ ልደትዬ ለዚህ አደረሽና እንሰበሰባለን እንበላለን እንጠጣለን ደስ ሲል በቃ እኮ ነው የታለ በጉ እንዴ ጋሽ ሞኬ እንዴት ነው ሰላም ነው አምጡና አርጄ ልጅ ቸኩላለሁ በጣም በእናቶት እንዴ በጉ የታለ ቢላ ይዘመጣ ምንድነው ይሄው የዛሬ አመት በጋርዳለሁ ብዬ አይደል የተሳልኩት ይሄው ላርድ ከተፍ ብዬ መጣውሎታ እኮ ታዲያ በጉ የታለ ቢላውን እኮ ይዘው እንዴ የዛሬ አመት በጋርዳለሁ እንጂ በገትቼ መጣለሁ አይደለም እኮ ያልኩት እንዴ በጊዜ መጥቼ አርዳለሁ ብላ አይደል እሺ ሶሶዬ ደግሞ በሰውት አይቀልዱ ለታንጥቼ ነው በግም አርዳለሁ ምን እና ታዲያ ማን ቃል ግባለ በጋርዳለሁ ብለ ቃሎት ይታጠፍ ለምንድነው እርሶ ሰውዬ በኔ ወጥ ማለ የሚቀቡት እሷ ፊት ለምንድነው የሚያዋርዱ ቀስ ብለው ያወሩ በቃ አልተሳልኩም እንዴ ታሰደሃል ልጄ ተው እንጂ አምና በታረሰበት በሬ ዘንድሮ ይታረሳል እኔ ስንት ነገሮኛል ህይወቴ ላይ ስንት መሰራት ምን ማለት ነው አምና በታረሰ ኩላሊቴን ሸጬ ገዝቼ ልምጣ እንዴ ምንድነው የሚሉት ምንድነው ታዲያ ማን ቃል ገባለ ህዝቡ ላይ የምትጮተው አንተ ቆይ ማን ነው ህዝቡ ላይ አልተጫወትኩ እንዴ የዛሬ አመት እኮ 500 ብር ነበር በስሜ እና አሁን ድንቡሎ ሳንቲም የለኝም አይታም ኮንኩ ነበር ያልኩት ይኸው ቄት ገባው ቄት አምጥቼ ነው ማለት ታዲያ ማን ቃል ገባ ለዚህ ማህበረሰብ ላይ አትጮት እኮ ነው የምልህ አሁን እንካይም ብለን ነው ተወደዛ የሚበላ ነገር ለኔ 5 ፍሬ ንፍሮ ነው የሚገባኝ ስንት ወግ ማዕረጌን አይበታለሁ ደግሻ አበላሉ ያልኩት ሰፈር ነበር የደረስክበት ነው እንካ ምበላ እኮ ነው ብላ ልቀቁኝ እናቶትን የሚያስብል ወሬ አስወሩኝ እሺ እርሶ ሰውዬ ኮሽኩታ የሚሆኑ ሽማግሌ ታዲያ ማን ቃል ገባ እኔ ቃልን ጠብቅ ነው ያለው ዝም በሉ አትልመጭመጩብኝ አውሎት እኔ እኮ ሙያዬን ተጠቅሜ አርጄ ምበላ ሰው ነኝ እታይ ሰፈር እንዴት እንደሚለምኑኝ ያውቃሉ እኮ ታዲያ ቃልን ጠብቅ በጉን ረር ነው እኛን እንዴ ሰንታፍታም በተሰበሰበበት ሰፈር ድሃው ላይ ነው እንዴ የምትነሱት ከየት አምጥቼ ልረድ እባት ናችሁና እዛ ጋር ረድ በሉት ግርማሳ ቁጭ ብሎ እኔን ረድ ብለው ማንቁርቴን ይዛሉ እንዴ ልጥፋ ከዚህ ሰፈር አሁን ቡና እየተፈላ ነው ምንድነው እኔ ከሰፈሩ መቀላቀል አልችልም ይሄን ብላን ነው ወጣ በቃ እዚህ ቃልን በየአመቱ ህዝቡ ላይ ያሾፍክ እንካም ደሃ እንደዚህ እኮ ነው የሚደረገው ጭራሽ አገለላችሁኝ ከማህበራዊ ኑሮ አፈር ብሉ ሳህኑን መልስ